እስልምና ነው እንላቸዋለን። ኢሳ በምድር ላይ ሆኖ ሲሰብክ የነበረው ሲያስተምር የነበረው ኢስላምን ነበረ። ኢሳ ራሱ ወይም አልመሲህ ሙስሊም መሆኑን በዚሁ አጋጣሚ እንነግራቸዋለን። የሰው ልጆች ሆይ ራሳችሁን ከአሳማሚው የገሃነም ቅጣት አድኑ እንላቸዋለን። ያ ቀውመና አጂቡ ዳኢ አላህ ወአሚኑ ቢህ ይግፊር ለኩም ዙኑበኩም ወዩጂርኩም ሚን አዛቢን አሊም ይላል። እናንተ ህዝቦች ሆይ ወገኖቼ ሆይ ኢትዮጵያኖች ሆይ እንላቸዋለን። አጂቡ ዳኢ አላህ የጌታችሁን ጥሪ ተቀበሉ፣ ወአሚኑ ቢህ በሱም እመኑ፣ ይግፊር ለኩም ዙኑበኩም ወንጀላችሁን ይምራችኋል፣ ወዩጂርኩም ሚን አዛቢን አሊም አሳማሚና ዘውታሪ ከሆነው የገሃነም እሳትም ያድናችኋል ይላል። የሰው ልጆች ሆይ ራሳችሁን ከገሃነም እሳት አድኑ እንላቸዋለን። አንዱን የሰማይና የምድር ፈጣሪን አንዱን አምላክ አምልኩ እንላቸዋለን። ትክክለኛው መንገድ ገነት የሚያደርሰው ይሄ መንገድ ነው ብለን እኛ ለናንተ ጥሪ እናረጋላችኋለን። የሰው ልጆች ሆይ ያ አህለል ኪታብ እናንተ የመጽሐፉ ባለቤቶች ሆይ ያ አህለል ኪታቢ ተዓለው ኢላ ከሊመቲን በይነና ወበይነኩም አላ ናዕቡዱ ኢላላህ እናንተ የመጽሐፉ ባለቤቶች ሆይ ኑ እናንተም ኪታብ ውስጥ እኛም ኪታብ ውስጥ ወደ አንድ ቃል ኑ ይላል ጌታችን አላህ። እሱም ምንድነው? አላ ናዕቡዱ ኢላላህ ከአንድ አላህ ውጪ ሌላን ነገር ላናመልክ። ሁሉም የወረዱ መጽሐፎች ይህንን ነገር ነበረ ሲሰብኩ የነበረው። አንድ የሰማይና የምድር ፈጣሪ፣ የነቢያቶች ፈጣሪ፣ የመላእክት ፈጣሪ፣ የጅብሪል፣ የሚካኤል፣ የገብርኤል፣ የኢስራፌል የሁሉም መላእክቶች ፈጣሪ ኃያል የሆነውን አንዱን አምላክ አምልኩ እንላቸዋለን። በራሳቸው የሚመለክ የለም። ከአንድ አምላክ ውጪ በእውነት የሚመለክ የመመለክ ስልጣን ያለው የለም እንላቸዋለን። ኢሳ የመርየም ልጅ ወይም አልመሲህ በተአምር እንደተወለደ በአላህ ፍቃድ የሞተን እንዳስነሳ ብዙ ተአምራቶችን እንደሰራ እኛ ሙስሊሞች እናምናለን። ግን አናመልከውም። የተከበረ የፈጣሪ መልእክተኛ መሆኑን ብቻ ነው የምንናገረው። ተአምር መስራት እንዲመለክ አያደርግም። ተአምር በዘመናችን ላይ የተለያዩ ሰዎች በተለያየ ቦታ የተለያየ ተአምር ይሰራሉ። ግን እነዛ ሰዎች ተአምር ስለሰሩ አይመለኩም። ጠንቋይም ተአምር ይሰራል፣ ተአምር ስለሰራ አይመለክም። ሰይጣንም ተአምር እንዲሰሩ ያግዛቸዋል፣ ግን አይመለኩም። አንድን ነገር ለማምለክ ተአምር እንደ መረጃ ሊሆን አይገባም። ስለዚህ ኃያሉንና ሕያው የሆነውን የሁሉ ፈጣሪ መጀመሪያና መጨረሻ የሆነውን هو الأول والآخر والظاهر والباطن وهو بكل شيء عليم እሱ በሁሉም ላይ አዋቂ ነው። በሁሉ ነገር ላይ አዋቂ የሆነ ጌታ ነው። በሁሉም ነገር ላይ ቻይ የሆነ ጌታ ነው። ልጅ መያዝ ለሱ አይገባውም። وقالوا اتخذ الله ولدا الله ልጅ ያዛሉ። ሱብሃነህ ጥራት ይገባው። له ما في السماء